በታሪክ የታወቀው የዓለማችን አጭሩ ሰው ቻንድራ ባሃዱር ዳንጊ ይባላል። ዜግነቱ ኔፓላዊ ሲሆን ቁመቱም 54.6 ሴንቲሜትር ብቻ ነው። ክብደቱም 14.5 ኪሎ ግራም ነው። በሕይወት የቆየበትም ዕድሜም 75 ዓመት ሲሆን እንደ አውሮፓ አቆጣጠር ከ1931 እስከ 2015 ድረስ ነው። ቻንድራ በታሪክ ከተመዘገቡት አጫጭር ሰዎች መካከል ዝቅተኛው በመሆን ክብረ ወሰኑን ይዟል። ሪከርዱን የሰበረው እንደ አውሮፓ አቆጣጠር በ2012 ነበር። በኔፓል ራቅ ባለ መንደር ውስጥ ይኖር የነበረ ሲሆን ዝነኛ ከመሆኑ በፊት የሸማ ሥራ በመሥራትና ለቤተሰቦቹ ከብቶችን በመጠበቅ ይረዳ ነበር። እንደ አውሮፓ አቆጣጠር በ2014 የዓለም የሪከርዶች ቀን ላይ ቻንድራ 251 ሴንቲሜትር ከሚረዝመው ከዓለማችን ረጅሙ ሰው ሱልጣን ኮሰን ጋር ለንደን ውስጥ ተገናኝቶ ነበር። ይህም በታሪክ ረጅሙና አጭሩ ሰው በአንድ ላይ የታዩበት ትልቅ ትዕይንት ነበር። የቻንድራ ባሃዱር ዳንጊ ታሪክ ውስጥ እጅግ አስገራሚው ገጠመኝ ለ72 ዓመታት ያህል ከዓለም ተገልሎ መኖሩና በድንገት ዝነኛ መሆኑ ነው። ቻንድራ እስከ 72 ዓመቱ ድረስ ከሚኖርበት የኔፓል ገጠር መንደር ወጥቶ አያውቅም ነበር። ዓለምም ስለ እሱ የሚያውቀው ነገር አልነበረም። ነገር ግን አንድ ቀን አንድ የእንጨት ነጋዴ ወደ መንደሩ ለሥራ ሲሄድ ቻንድራን ያየዋል። ነጋዴው በሁኔታው ተገርሞ ለሀገር ውስጥ ሚዲያዎች መረጃውን በመስጠቱ የጊነስ ወርልድ ሪከርድ ባለሙያዎች እስከ መንደሩ ድረስ ሄደው እንዲለኩት ምክንያት ሆኗል። ሌላው በጣም አስገራሚው ነገር ቻንድራ እስከ ተገኘበት ጊዜ ድረስ እስከ 72 ዓመቱ አንድም ቀን ታሞ አልጋ ላይ ውሎ ወይም ወደ ሐኪም ቤት ሄዶ አለማወቁ ነው። ምንም እንኳን እድገቱን የሚያግድ የጤና እክል ቢኖርበትም በቆይታው ግን በጣም ጤናማ ሰው ነበር። ቻንድራ በሚኖርበት መንደር ውስጥ የአካባቢው ሰዎች እንደ ትልቅ በረከት ያዩት ነበር። ቁመቱ አጭር ቢሆንም በመንደሩ ውስጥ ትልቅ ክብር ነበረው። ዝነኛ ከሆነ በኋላም ያገኘው ገንዘብና ዝና መንደሩን ለመርዳት ተጠቅሞበታል። የቻንድራ ባሃዱር ዳንጊ የቤተሰብ ሕይወት ልክ እንደ ቁመቱ ሁሉ ለየት ያለና አስገራሚ ነበር። ስለ ቤተሰቡ የሚከተሉት ነጥቦች በዋናነት ይጠቀሳሉ። ቻንድራ 5 ወንድሞችና 2 እህቶች ነበሩት። የሚገርመው ነገር ከእሱ በስተቀር በቤተሰቡ ውስጥ ሁሉም ወንድሞቹና እህቶቹ መደበኛ ቁመት ያላቸው ነበሩ። ቻንድራ በሕይወት ዘመኑ ትዳር አልመሠረተም። በወቅቱ ለነበረው የጤና ሁኔታና በገጠር መንደር ውስጥ ይኖር ስለነበር የራሱን ቤተሰብ ሳይመሰርት እስከ ሕይወቱ ፍጻሜ ድረስ ከዘመዶቹ ጋር ነው የኖረው። ዝነኛ ከመሆኑ በፊት ከታላቅ ወንድሙና ከቤተሰቦቹ ጋር በኔፓል ሪምኮሊ በተባለች ገጠር መንደር ይኖር ነበር። ወንድሞቹና የወንድሞቹ ልጆች በዕለት ተዕለት እንቅስቃሴውና በጉዞው ሁሉ ይረዱት ነበር። ቻንድራ ቁመቱ በጣም አጭር በመሆኑ ምክንያት ለብቻው ሆኖ መኖር አይችልም ነበር። ይሁን እንጂ ቤተሰቦቹ እሱን እንደ ትልቅ ሰው በማክበርና በመንከባከብ ይታወቃሉ። በተለይም ወደ ተለያዩ የዓለም ሀገራት ለጉብኝት ሲሄድ የወንድሙ ልጅ አብሮት በመጓዝ ይረዳው ነበር። በአጠቃላይ ቻንድራ የራሱ ልጆችና ሚስት ባይኖሩትም ከወንድሞቹና ከእህቶቹ ጋር በጣም የቀረበና የሚዋደድ ቤተሰብ ነበረው። ቤተሰቦቹም እሱ በዓለም አቀፍ ደረጃ ዕውቅና ማግኘቱን እንደ ትልቅ ኩራት ይመለከቱት ነበር። በአጠቃላይ የቻንድራ ታሪክ የሚያስተምረን ታላቅነት በርዝመት ሳይሆን በመንፈስ ጥንካሬ መሆኑን ነው። ግማሽ ሜትር የማይሞላው ሰውዬ ዓለምን ዞሮ በማየትና የብዙዎችን ቀልብ በመሳብ አርፏል። ሰላም ሁኑ።